በዚህ ማለፍ የለም።
በእውነት ቅድም ክቡር አባታችን እንደነገሩ ይሄ ቦታ የዚህ ቦታ ፈውስ የዚህ ቦታ ተአምር በዚህ አካባቢ ማህበረሰብ ብቻ ነበር የሚታወቀው። ለዛሬ ሶሻል ሚዲያ ያልነበረ ዓለም አያውቀውም ነበረ። እዚህ አካባቢ ብቻ በዚህ በሀገረ ማርያም ኪታገር ደብረ ብርሃን እዚህ አንኮበር እዚህ እስከ አንጎላ ድረስ የነበረ ህዝብ ብቻ ነበረ። ነገር ግን አሁን የሶሻል ሚዲያ ዘመን እንደመሆኑ መጠን የድንግል ማርያም ገድለ ተአምር ለዓለም እንዲዳረስ የጽዋ ማርያም ገዳም በሚል የተቀመጠው ቻናል በዛ ሁላችንም ተደራሽ ሆነን ለደጁ መጥተናል። ነገር ግን ጠላት ዲያብሎስ በሰዎች አድሮ ይሄ ሚዲያ ለማስጠፋት ቀስቱን እየወረወረ ለ6 ወራት ሳይንቀሳቀስ አድርጎት ነበር። ነገር ግን ድንግል ማርያም ፈቃዷ ሆኖ ታስሮ የነበረው አካውንታችን ተፈቶ በዛሬው ዕለት 2 ሚሊዮን ተመስገን በላት ድንጋይ ያሸከመ ውሃ ተሸከመ እኛ ጋር ወጣልን ለእሱ ግን ቀለበ ከላይ ዘገየ ሟች በገስገሱ ፈረሰኛው ሞተ እስከነ ፈረሱ ፈረሰኛው ሞተ እስከነ ፈረሱ እግዚአብሔር ያሸኘ የእሱ ሆኖ ሰጡ ለመናገር አፉ ማየት ካለ ይህን እስከይጠላ ምን አለ ዝም ብል ይህን እስከይጠላት ምን አለ ዝም ብል ይመስለን ሌቱ እሱም የማይነጋ ተቆልፎ ሚቀር በሩ እንደተዘጋ እርሱን ተስፋ አድርገው ባመንክበት ጽና። ቀና ነው እግዚአብሔር ያደርግሃል ቀና ቀና ነው እግዚአብሔር ያደርግሃል ቀና እግዚአብሔር ላሸነ የእሱ ሆኖ ሰጡ ለመናገር አፉ አይታደል ይህን እስከይጠላ ምን አለ ዝም ብል ይህን እስከይጠላ ምን አለ ዝም ብል ድንጋይ ያሸከመን ውሃ ለእኛ ቀን ወጣልን ለእርሱ ግን ጨለመ ከላይ ዘገየ ሟች በመገስገሱ ፈረሰኛው ሞተ እስከነ ፈረሱ ፈረሰኛው ሞተ እስከነ ፈረሱ እግዚአብሔር ያሸንፍ